አብይ አህመድ ጦር ወደ ትግራይ ሲያዘምት በሶስት መሰረታዊ ምክንያቶች የአብይ አህመድን የጦርነት እወጃና ጦርነት መጀመር ተቃውመናል። በተመሳሳይ ሁኔታ ጦርነቱ ከትግራይ ወጥቶ ቲፒኤልኤፍ ሂሳብ አወራርዳለሁ በሚል በጌታቸው ረዳ በኩል ወደ አማራ ሲመጣ ቲፒኤልኤፍ ወደ አማራ ላይ ወረራ በመፈጸሙ ምክንያት የበቀል እርምጃ ለመውሰድ በመምጣቱ ምክንያት በርካታ መሰረታዊ ነጥቦች አንስተን ሂደቱን ወረራውን ተቃውመናል። ትግራይም ላይ አማራም ላይ አፋርም ላይ ሲደረግ የነበረው ጦርነት ትክክል አይደለም ብለን ተቃውሞ አቅርበናል። በትግራይ የመጀመሪያው ነገር በትግራይ ላይ ያን ጊዜ ትግራይ ምድር ላይ ወይም በትግራይ ክልል ላይ ጦርነት ለማካሄድ ሲገባ አብይ አህመድ ተቃውሞ ልክ አይደለም ወደሚል ሄድ ነው። አንድ የትግራይ ህዝብ ምንም ሌላ ሪኳየርመንት ሳናበጅ ሌላ ምንም ሳናወጣ ኢትዮጵያዊ በመሆኑን ብቻ እንደ መነሻ ወስደን አንዱ ኢትዮጵያዊ ነው ይቅርታ ከኢትዮጵያዊነቱ ቢቀድመው እንደ ሰው በአብይ አህመድ ወረር ስለሌለበት አንዱ እንደ ሰው በሰብአዊነት በመራራት ሰብአዊነትን አስተሳቢ አድርገን ያቀረብነው ተቃውሞ ነው። ሰው ስለሆኑ ብቻ የጦርነት ሊከፈትና ውድመት ሊፈጸምባቸው አይገባም። ሰው በመሆናቸው አንድ፣ ሁለተኛው ደግሞ ኢትዮጵያዊ በመሆናቸው አንድ ሰው በመሆናቸው ብቻ ኦህዴድ ያቀደው የጦርነት እቅድ እዛ እንዳይፈጸም ተቃውመናል። ሁለተኛው ኢትዮጵያዊ መሆናቸው ደግሞ ሁኔታውን እንድንቃወም ያደርገናል። ሶስተኛ የጦርነቱ ዓላማ ኢትዮጵያንም ኦርቶዶክስንም የማጥፋት ፍላጎት ያለው የጦርነት ዓላማ ስለነበረ ሞቲቭ ዓላማው እንደ ሰው ህዝቡን የሚፈጅ ነው ብለን ተቃውመናል። የጦርነቱ ሂደት አሁን ማን ጀመረ እንዴት ሆነ ምናምን እሱ ሌላ ክርክር ስለሆነ ልክ አይደለም። ጦርነቱ ያለበት በጅምላ እንደ ሰው አውዳሚ ነው በሚል እንደ ኢትዮጵያውያን ሊወድሙ ነው የትግራይ ተወላጆች ትግራያውያን የሚለው ጦርነቱ ዓላማ ኢትዮጵያን የማፍረስ ታሪኳን የማውደም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የማውደምና የመበተን ሞቲቭ ያለው ስለሆነ እነዚህ ቢያንስ ከበቂ በላይ ምክንያቶች አሉ። የዚህ ጦርነት ዓላማ በማንኛውም መልኩ ሊደገፍ የሚገባው አይደለም በሚል መረር አድርገን ተቃውሞ ያሰማንበት ሁኔታ እንዳለ ታውቃላችሁ። ቲፒኤልኤፍ ሲመጣም ወደ አማራ ሲወራ ደግሞ ተመሳሳይ ጀስቲፋይድ የሆኑ ምክንያቶች አቅርበን የዛን ወረራ ኃይል ተቃውመናል። እንዲቀለበስ ወረራውን የሚቻለውን ነገር አድርገናል ማለት ነው። አሁን ጦርነት ተመልሶ በዚያ አካባቢ ሲያንጃብብ እነዚህ የምክንያቶችና የኦህዴድ ሞቲቭ ትላንት በዛኛው በቀዳሚ ጦርነት የነበረው ሞቲቭ አልተለወጠም። በማንኛውም ጊዜ የትግራይን ህዝብ ከትግራይ ለቆ ሲወጣ እንደምታውቁት እኛ የትግራይ ህዝብ የኢትዮጵያ ህዝብ ነው ብለን በማመን ታግለናል። ጌታቸው ረዳ ስቴት ነው ዲፋክቶ ስቴት ነው ትግራይ ትስዕር የሚል አጀንዳ በሚያራምድበት ጊዜ ተው እንደዚህ ያለ ነገሩን በዚህ መንገድ ለጥጣችሁ የትግራይ ህዝብን የበለጠ ሌሎችም እንደ ኢትዮጵያ አፍራሽ እየቆጠሩ እንዲዘምቱበት ለአብይ ፕሮፓጋንዳ መሳሪያ አትቀልቡት፣ ትክክል አይደለም ብለን ተቃውሟችንን አቅርበናል። እንደምታውቁት ልክ ስላልሆነ በፍጹም ይሄ ልክ ስላልሆነ የመቃወም ምክንያት ተገቢነት ያለውና መሰረታዊ ምክንያት አንስተ ያ አብይ አህመድ ያን ጦርነት ያደረገበት ሞቲቭ አሁንም እንዳለ ነው። ሞቲቭ አሁንም ያው የጦርነት ሞቲቭ
አለው አብይ አህመድ። ትግራይ ለቆ ሲወጣ ምንድን ነው ያላቸው? ደጀን የማይሆን ህዝብ ነው አለ። አዳነች አቤቤ ምን አለች? አንቀጽ 39 ያለላችሁ ጠቅሳችሁ ጥርግ በሉ አለች። እነ ሽመልስ አብዲሳ ምን አሉ? ልክ እንደ ከጋንግሬን ጋር መስለው መቆረጥ አለበት አሉ። እንደምታውቁት የዚህ ሁሉ ዓላማ ኢትዮጵያን ለማፍረስ የተነሱበት ህልም ለማሳካት ትግራይ ላይ ከተሳካላቸው ቀጣዩ አማራ ነው፣ ኤርትራም ነው። ይሄንን እንደሚያደርጉ ወዲህ ፍላጎት እንዳለውና አንታይ ሴሜቲክ ሙቭመንት እንደሆነ የኦህዴድ ሙቭመንት የኩሽ ኢምፓየር የሚል እብደት ሙቭመንት እንደሆነ ምክንያት ጠቅሰን አስረድተናል። ምክንያት ጠቅሰን ትክክል አይደለም፣ በሴማውያን ላይ ያነጣጠረ አደጋ ነው። ስለዚህ ኤርትራም ልዋጋ ሲል፣ ትግራይ ልዋጋ ሲል፣ አማራ ልዋጋ ሲል፣ እነዚህ መጥፋት አለባቸው ሲሉና የኩሽ ኢምፓየር ብለው ሲያስተባብሩ የእነሱ ሙቭመንት ሴማውያን ላይ ያነጣጠረ ነው ብለናል። ይህንን መሰረት አድርገን ትክክል አይደለም ቲፒኤልኤፍ ይህንን ከመሰረቱ የጥፋት እንቅስቃሴ ተረድቶ አልተገነዘበው። እንደውም ሲሄድበት የነበረው መንገድ ጌታቸው ረዳም ጭምር የምታስታውሱ ሲዘረዝር የነበረው የነዚህ የተለያዩ ድርጅቶችን በኋላ የኩሽ ኢምፓየር ምንድነው ቬሎ ጎታች የሆኑትን ምንጣፍ ጎታች የሆኑትን በሙሉ ሰብስበው መቀሌ ጠርተው ረብ ሲሉ ትክክል አይደላችሁም፣ መስመር ስታችኋል፣ የአብይ ሞቲቭ ሌላ ነው ስንላቸው ነበር። ባለመረዳትም ይሁን የተሳሳተ ስሌት አስልተውም ይሁን ግን በስህተት ሂደው መጨረሻ ላይ ጌታቸው ረዳ አብይ አማራንም ትግራይንም አስመራንም የማውደም ፍላጎት እንዳለውና ከዚያ በኋላ የኦሮሞ ልዩ ኃይልን ወዘተረፈ ይዞ በቃ መናገሪቱን የመራ ወይ የሚል የመሆን ፍላጎት አለው የሚለውን ሪል ሞቲቭን በኋላ እንደተናገረው ታስታውሳላችሁ። አሁን ያ የነበረው ሞቲቭ እንዳለ ይሄ ሞቲቭ ባለበት ሁኔታ ከትግራይ ላይ አብይ አህመድ ሊዘምት ሲል ቲፒኤልኤፍ በ27 ዓመት አገዛዙ አድርሶት በነበረው በደል በመከፋት ብቻ አብይ አህመድ ወደ ሰሜን የሚያደርገው ጦርነት አትደግፉ ስንል የነበረው አሁንም እንደግመው በዛን ጊዜ አብይ አህመድ ሊያደርግ የነበረው የኛ ሞቲቭ የነበረ በመጎዳት ከሆነ አብዝተን ቲፒኤልኤፍ በሚመራው በበላይነት በሚመራው ኃይል ከተጎዱት መካከል ነኝ። ፐርሰናሊ ቢያንስ በጣም 4 ወር በቶርቸር ስቃይን በልቻለሁ። ለ2 ዓመታት ደግሞ በእነሱ ወህኒ ቤት ተጥዬ መከራ ፍዳይን አይቻለሁ። ሕክምና ከልክለው ኢሰብአዊ በሆነ መንገድ ሕክምና መድኃኒት እንዳላገኝ ግሉኮስ እንዳላገኝ ከሐኪም ቤት ተባርሬ ባዶ ቤት ውስጥ ነርሶች ተደብቀው እየመጡ ማስታገሻ የሚሰጡኝና በዛ ከ5 ወር ከ6 ወር በላይ እንደዚህ አይነት ጊዜ እንደገፋ ተደርጊያለሁ። ቂመኛ ብሆን በቃ ልክ እዚህ ቁጭ ብለው ቂጣ እየቆረጡ ሰብስቡና ምን አድርጓቸው ነው ምንድነው ኮንሰንትሬሽን ካምፕ ሰብስቧቸው ምናምን ሲሉ የነበሩት በእነሱ ቦታ ብንኖ ከዚህ ጉዳቱ ከዚህ መገፋቱ የተነሳ ተብሎ ሊባል ይችል ነበር። የግል የደረሰውን ጉዳት በሌሎችም የደረሰውን ጉዳት በአጠቃላይ እንደ ሀገር ከቆምንበት ዓላማ አንጻር አይተን ችግር ውስጥ አንከት። ፖለቲካ እንደየወቅቱ ሁኔታ ይለዋወጣል። እንደምታውቁት አገራት ስትራቴጂክ ጠላታችን ናቸው ሲሏቸው ከነበሩ አካላት ጋር ወዳጅ ሲሆኑ ታያላችሁ። በተለያዩ ምክንያቶች ማለት ነው። የተለያዩ ሪዝኖች ሊጠቀሱ ይችላሉ። እናም የአብይ አህመድ ወደ ጦርነት ከገባ ነው እንደምታውቁት አሁንም ግልጽ ይሁን ቲፒኤልኤፍ ከአብይ አህመድ ጋር አሊያንስ በመፍጠር አማራን ልውጋ ወደ ኤርትራ ጦርነት ላድርግ ይሄን ላድርግ እያለ የአብይ አህመድ ተልዕኮ አስፈጻሚ በሚሆንበት ጊዜ የትግራይ ህዝብ በዚህ ውስጥ እጃችሁ እንዳታስገቡ ብለን ነው የምንቀሰቅሰው። በሄስቲ ጀነራላይዜሽን ህዝቡን አንፈርጅም።
ህዝብና ድርጅቱን ለየተን እናያለን። ልክ እንደዛ ሁሉ አሁንም ታደሰ ወረደ ትጥቅ ማስፈታቱ ከተለያየ አንግል አንፃር በፖለቲካ ኢንተረስት ከተለያየ አንግል አንፃር ሊተረጎም ይችላል። የቲፒኤልኤፍ መዳከም ካለው ከአማራ ጋር ካለው ቅራኔ አንፃር እየተዳከመ መሄዱ ይጠቅማል፣ ለአማራ ይጠቅማል። ጄኖሳይድ እየተፈጸመበት ላለ የአማራ ህዝብ ጥቅም አለው። ቲፒኤልኤፍ በማንኛውም ጊዜ ይህንን ከአማራ ህዝብ ጋር ያለውን የፖለቲካ ቅራኔ ሳይፈታ ከቀጠለ የእሱ መዳከም አድቫንቴጅ ነው፣ ግልጽ ነው። ነገር ግን አሁንም መታየት ያለበት ቲፒኤልኤፍ የሚያነሳው ቅራኔ መፈታት የሚችል ቅራኔ ነው። የፈጠረው ቅራኔ መፈታት የሚችል ቅራኔ ነው። ቲፒኤልኤፍ የፈጠረውን የፖለቲካ ቀውስ በቀጠናው ለማረም ከተዘጋጀ የአማራና የትግራይ ህዝብ ለብዙ ሺህ ዘመናት አብረው የኖሩ ኢትዮጵያ የምትባል ሀገርን በመሸመን በመስራት ረገድ በማይፈታ መንገድ የተጋመዱ ሁለት ሳይሆን አንድ ህዝብ ሆነው የኖሩ እኔ የምላችሁን ይህንን በሚደንቅ ቋንቋ ጀነራል አሳምነው ጽጌ ሲገልጸው ሰምታችኋል። ስለዚህ የቲፒኤልኤፍ የእብደት ፖለቲካ ቢስተካከል ይስተካከላል። ይህን አብይ አህመድ ግን ይስተካከል አይደለም። ለምንድን ነው ይስተካከል አይደለም? የነሱ ካልኩሌሽን ጠቅላላ ነባር የነበረችው ሀገር ኢትዮጵያ ሙሉ በሙሉ መጥፋት መፍረስ አለባት ብለው ነው የሚያምኑት። አዲስ አበባ ዛሬ ያወጡት አዋጅ እሱ ነው። ኮንቲኒቲ ነው፣ ስራቸውን እየቀጠሉ ያሉት። በየቀኑ የኢትዮጵያ ገጿ፣ መልኳ፣ ጠረኗ፣ ሁሉ ነገሯ እንዲቀየር እያደረጉ ነው። ይህን ለማድረግ ደግሞ የትግራይ ተወላጅ፣ የአማራ ተወላጅ ምትለም በሙሉ መጽናት አለበት ብለው ያምናሉ። ትናንት ለነሱ ለፈለጉት ዓላማ ሊጠቀሙበት በስፋት ፕሪቪሌጅ ሰጥተው አመቻችተው ያስገቡትን የኤርትራ ተወላጅ በኢትዮጵያ ውስጥ በሰላም እየኖረ ያለን የኤርትራ ተወላጅ አሁን እያፈሱ በየኮንሰንትሬሽን ካምፑ ያስገቡ ነው። አሁን መልሰው ለሰቆቃ በተለያየ ምክንያት አገሩን ትቶ የተሰደደ ማንም አገሩን ትቶ ይወጣል፣ ይሰደዳል። የሆነ ነገር በተፈጠረ ቁጥር በተሰደደበት ሀገር ምቾት አጥቶ ሰላም አጥቶ እንዲኖር ማድረግ ወንጀል ነው። እዚህ መሳደድ ጀመሩ። ተመልከቱ። አሁን አዲስ አበባ የትግራይ ተወላጅ ይሳደዳል፣ የኤርትራ ተወላጅ ይሳደዳል፣ የአማራ ተወላጅ ይሳደዳል። አሁን የደቡብ ሌላው አካል ኦህዴድ ካልፈቀደለት ሰርቶ መኖርም የማይችልበት ህግ ተደነገገለት። ማን ነው በዚህ ውስጥ በቃ ለብቻው በኢትዮጵያ ጉዳይ ላይ አደጋ እየደቀነ ያለው? ኦህዴድ የሚባለው አደገኛ ቲም ነው። ይሄንን ኦሮሞ ህዝብ መቃወም አለበት። የስ ትክክል አይደለም ማለት አለበት። ሁሉም ይደግፈዋል ማለት አይደለም። የሚደግፈው ማን ነው? እንዳውም ጥቂት መሆኑ ማሳያው በየቦታው የአብይ አህመድ መዋቅር እየገዛው ያለ ክፍል የለም። የተበተነ ዝርው ነው። አብይ ያዋጣኛል፣ ስልጣን ያስቀጥልልኛል ብሎ ካሰበ ቅርብ ጊዜ ልደቱም ሲያነሳው ሰምቻለሁ። የሚመቸውን ነው የሚመርጠው። ይሄ ዘሶኮልድ ኢትዮጵያን ማለት ያዋጣል ብሎ ካሰበ አሁን የምንለው ኮንሰፕት ማለት ያዋጣል ብሎ ካሰበ አብይ በስልጣን ላይ ያቆየኛል ብሎ ካሰበ እንደ በፊቱ ዳንኤል ክብረት ኢትዮጵያ ሲል አይኑን ባቀረረ ሲል ምናምን ያለ የሚቀልደው ነገር አለ። ደረጃ የምርህ ነው ሲለው አስቂኝ ሴናሪዮ ምናምን ነው የሚታየው። እሱን ሊያደርግ ይችላል አብይ አህመድ። ይሄን ሊያደርግ ይችላል። እውነት ነው፣ ፖሲብል ነው። ያዋጣል ብሎ ካሰበ ያው እዞ ይመጣል። ያ እንደማያዋጣውና በተአምር በዚህ ካምፕ የተገፋ የተተፋ መሆኑንና የፈጸመው ወንጀልም ለዚህ የማያበቃ መሆኑን ልቦናው ሲነግረው ደግሞ የኦሮሞ ብሔርተኝነትን ካርድ ይመዛል። ሲመዝ ምንድን ነው የሚያደርገው? በቀደመ ኢሊሌ ሆቴል ተሰብስበው የወሰኑትን ኦላን ምናምንን ሰብስበው የኦሮሞ መከላከያ ኃይል ብለው ወስነው አዲስ አበባን አሁን ባልናችሁ ህግ ደንግገው ሸራርፈው ከዛ ስቴት መስርተናል ምናምን ብለው ማወጅ ነው። ከዛ ግብግብ ውስጥ መግባት ነው። በዛ ሁኔታ እንሄዳለን። አብይ መጨረሻ ላይ ይሄን አደረግኩላችሁ ሊል ይችላል። ሰው ቢፈልግ ጠቅላላ ብሔርተኝነት ምናምን የለም ምናምን የምትል አጀንዳ ፒክ አድርጎ ይመጣል። ካተረፈው ያተርፈኛል ብሎ ካሰበ አያተርፈኝም ብሎ ካሰበ አሁን እየሰራ ያለበትን በዋና ኢንቨስት እያደረገ ያለበትን የብሔር ፖለቲካውን ፒክ አድርጎ
የኢትዮጵያን የማፍረሱን ጉዳይ አውጆት ይመጣል። ኢትዮጵያ የሚያከትመው ኦሮሚያ የሚባለው ክልል አዲስ አበባን የራሴ አደርጋለሁ ብሎ ሲወስን ነው። እነሱ እንደውም ለማሟላት ድሬዳዋንም ሐረርንም ጨምረው ሁሉንም እነ ሞያሌንም አካተው መጡ። በቃ አገር የመስራት ፕሮጀክታቸውን እኮ በይፋ ነው ይዘውት የመጡት። የወሎ እንደምታውቁት አገር ብለው አውጀው መጥተዋል። ለዚህ እንዲመቻቸው ሰሞኑን ትንሽ የሃይማኖት ቀውስ እዛም እዚህም ሊቆሰቁሱ ሞከሩ። ከዛ የሃይማኖት ቀውስ ካመጣ እንደተለመደው አህመዲን እንደሴ መላክ እችላለሁ ብሎ አስቡ ነው። የአማራ ህዝብ ግን ነቅቷል። የወሎ ህዝብ ሙስሊሙ በገፍ እንደዛ ሲጨረስ እንደዛ ሲደረግ አይ አማራ ስለሆነ ይለቅ ብለው ዝም ያሉ አካላት አሁን ለኦህዴድ የፖለቲካ ማስፈጸሚያ ሲሆን ሙስሊም ወንድማማችነት የአይሻ ጩኸት ሳይሰማው ወላሂ አማራ ነው እያለች ሞተችው የታረደችው የተገደለችው ሳይሰማው በዚህ መምጣት የሚሰራ አይደለም። ለማን ናቸው? በትግራይ አብይ አህመድ የሚያደርገው ዘመቻ አንድም በሁለት በጥንቃቄ ይታያል። አንድ የህወሓት እንቅስቃሴ ማነው በቅርቡ ስብሐት ነጋ እንዳለው የወረዳ አስመላሽ እንቅስቃሴ ወደ ማድረግ ተሸጋግሮ ለአብይ የተመቻቸ መሳሪያ ይሆናል ወይ ነው። ያስቸግራል። እንደምታውቁት ታደሰ ወረደ ጌታቸው ረዳን በመተካት መሪ ሆኖ እንዲመጣ የአብይ ይሁንታ ነው የሚጠበቀው። ኦልሬዲ የወታደራዊ ኃይሉ ለታደሰ ወረደ ይሁንታ ሰጥቷል በስምምነት። ይህንን በቀደም ስናነሳ እንደነበረው ተቀባይነት በአብይ የሚያገኘው ሁለት ነገር ላይ ቀድሞ ጌታቸው ረዳ ተልኮ ተሰጥቶት መፈጸም ያቃተውን ተልኮ ታደሰ ወረደ ለመፈጸም ከተስማማ ነው። ምን የሚል ከኤርትራ ጋር አብይ ለሚያደርገው ውጊያ ታደሰ ወረደ ተስማምቶ አሊያንስ መፍጠር ከቻለ ለዚህ ከተስማማ ነው። ሁለተኛው ከአማራ ጋር በሚደረገው ግብግብ የወልቃይትና የራያን ኢሹ እንደ ኢሹ በማስነሳት አማራና ትግራይ መካከል ጦርነት እንዲፈጠር የማድረግ ፕሮጀክትን ጌታቸው ረዳ ሞክሮት ያልተሳካውን ታደሰ ወረደ አደርጋለሁ ብሎ ከተስማማ ነው። ይሄ ካደረገ ታደሰ ወረደ ሁለት ነገር ይፈጠራል። አንደኛው ከኤርትራ ጋርና ከአማራ ጋር እንደገና መልሶ የትግራይን ህዝብ ወደ ለየለት ቀውስ መክተትና አገባሽ አለው ያለ አገባሽ ከባልሽ ወደ አትባባሽ እንደሚለው ተረት በዘላቂነት ወዳጅ ላይ ሆን ነገር በዘላቂነት አብሮ ከሚኖረው ከትግራይና ከኤርትራና ከአማራ ህዝብ ጋር ጠላትነት አዳብሮ እንዲቆይ ማድረግ እንቅስቃሴ ሊሄድ ይችላል። በዘላቂነት አብይ አህመድ ለትግራይ ያለውን ጥላቻ ያሳየው ከኤርትራ ጋር ከሻቢያ ጋር ወዳጅነት ፈጥሮ ጦርነት እንዲፈጠር ማድረጉ ነው። ያንን የሻቢያ ሰዎችም በወቅቱ በሚገባ ተረድተዋል፣ ተንትነዋል ብዬ አላስብም። ምክንያቱም ፖለቲካ ውስጥ እንደቆዩ አካል የፈለገ ቢሆን ከአብይ ጋር በሚደረግ ትብብር ከቲፒኤልኤፍ አድርሶብናል ያሉትን በቀል ሊወጣጡ ይችላሉ። በዘላቂነት ግን በትግራይ ላይ ጦርነት በማድረግ ከኦህዴድ ጋር ገጥሞ በዘላቂነት ከኤርትራ ጋር ከትግራይ ህዝብ ጋር ጠላትነት ውስጥ መግባት ለኤርትራ ህዝብ አትራፊ አይደለም። ለኤርትራ ህዝብ ከኦህዴድ ይልቅ የትግራይ ህዝብ የተሻለ ወዳጁ ነው፣ ቅርብ ነው። ከኦህዴድ ይልቅ የአማራ ህዝብ በማናቸው መልኩ የተሻለ ወዳጅና ቅርብ ነው። ከኩሽ ኢምፓየር ይልቅ እንደው በጣም ጠልተዷል የሚሉት ዘውዳዊ ስርዓት ዛሬ ያለውን ሀገር እንዲኖር አድርጎ ያቆየን። ይህንን ቢያንስ ወደ ኋላ መለስ ብሎ ማየት ይጠበቅባቸው ነበር። የፖለቲካ ስህተቶች ተፈጥረው እንደዚህ አይነት ሁኔታ ተፈጠረ። ሁልጊዜ ስህተት ይፈጠራል። አሁን ከቀደመው የባሰ ሌላ አውዳሚ ስህተት መፍጠር ነው ወይስ የቀደመው አይነት ሁናቴ እንዳይፈጠር መጠንቀቅ ነው የሚሻለው? ከዚህ አንጻር በትግራይ ያሉ አካላት ከማን ጋር የሚፈጠር አሊያንስ፣ ፖለቲካል አሊያንስ፣ ስትራቴጂክም ታክቲካል አሊያንስ የትግራይ ህዝብን ይጠቅማል የሚለውን መመዘን አለባቸው። በተመሳሳይ ሁኔታ የኤርትራ ኃይሎችም እንደዛው ከማን ጋር ዘላቂ ወዳጅነት በመፍጠር የኤርትራን ዘላቂ ጥቅም ማስከበር ይቻላል የሚለውን ማሰብ አለባቸው። አንዳንድ የኦህዴድ ሰዎች በጣም የሚያስቅ ነገር ሲሉ ሰማለሁ ማለት ነው። በጣም ፈኒ ነገር ሲናገሩ ሰማለሁ። አብይ አህመድ ከኤርትራ ጋር ገጥሞ ትግራይ ላይ ጦርነት ሲያደርግ እልልታ ነው።
አብይ አህመድ አሁን ከኤርትራ ጋር ተስማምቶ አማራውን ቢወጋ የኤርትራን ባንዲራ በቀሚስ ያሰፉታል። አብይ አህመድ ከኤርትራ ጋር ሲጣላ ኤርትራ ጠላት ናትና ኑ አብረን ጠላት እንበላት ብለው ይጠሩናል። ፖለቲካ የማንረዳ ደናቁርት አይደለም። እሱን ፖለቲካን ለመረዳት 60 ዓመት የፈጀበትን የምርኮኞች ስብስብ የፈጠረው ድርጅት ኦህዴድን ጠይቁት። እኛ ጋር አይሰራም። የኢትዮጵያ ሉዓላዊነት ከአማራ ሕዝብ ህልውና በላይ አይደለም። የኢትዮጵያ ሉዓላዊነት በኤርትራና በኢትዮጵያ ድንበር ላይ የተቀመጠ አይደለም። ሉዓላዊነት የህዝብ ነው። ቀዳሚው ኢንተርናሊ በገዛ ህዝብ ላይ ጄኖሳይድ እየፈጸምክ ስታበቃ ከየትኛውም ፖለቲከኛ ጋር ማለስማማበት ኢንተርናሊ በአማራ ህዝብ ላይ አብይ አህመድ ጄኖሳይድ መፈጸሙ እስከቀጠለ ድረስ ከኤርትራ ጋር በጎን ጦርነት ቢገጥም ከአብይ ጋር ሆኜ ጦርነት አልዘምትም። ይሄን በአንዳነት ካልከው ተከናነብ። ደግመዋለሁ። ይሄንን በቀይ ባህር ጊዜ እንዳልኩ ሄደህ ትዋኛለህ እንዳልኩ ነው የምልህ። በአንዳነትንማ አብይ አህመድ ኖሮባታል። ሱዳንን ጠርቶ የኢትዮጵያን ግዛት በመስጠት ጅማ ጠርቶ ፈረስ በመሸለም በአንዳነትንማ ኖራችሁበት። የኢትዮጵያን ግዛት ለደቡብ ሱዳን ታጣቂዎች ሰጥታችሁ የደቡብ ሱዳን የኢትዮጵያን ደቡባዊ ክፍል የደቡብ ህዝብ ያለበትን ቦታ የኢትዮጵያን ክፍል ለደቡብ ሱዳን ታጣቂ አስፈራችሁ የተፈጥሮ ሀብትና ማዕድን የኦህዴድ ባለስልጣናትና ባለሀብቶች ከደቡብ ሱዳን ታጣቂዎች ጋር እየነገዱ እኮ ነው የሚገኙት። ኢትዮጵያን በማስናቅ በማስደፈር ደግሞ የኦህዴድን ያክል አገር የሸጠ ማን አለ? ኢትዮጵያዊ ሆኖ የኢትዮጵያን እየመራሁ ነው ብሎ ለፖለቲካ ሸቀጥ ሲል ለአሜሪካ ዋጋለሁ ያለ እኮ ነው አብይ አህመድ። በነገራችን ላይ በአሜሪካ ህግ መሰረት አንድ የአሜሪካ ዜጋ ለሌላ ሀገር ጉዳይ ላይ ሄዶ ዋጋለሁ ማለት እኮ አይችልም። ኢትዮጵያን እየመራ ዋጋለሁ ሲል እነሱ ራሳቸው ነው በሳቅ የሚነፍሩት። በመሪ ደረጃ የተቀመጠ ሰው ስለሆነ እንዴት ያለ ነውረኛ እንደሆነ ለፖለቲካ ጥቅም ሲሉማ የኢትዮጵያን ሉዓላዊነት አሳልፎ በመስጠት ኦህዴድን የሚያክል ማን አለ? ግን ስለ የትኛው ሉዓላዊነት ነው የሚያወሩት? ኦህዴድ የሚባለውን ድርጅት ሲመሰርቱ እኮ ኢትዮጵያዊነትን ወደፊት በድርድር እንቀበላለን ሲሉ የነበሩ ሰዎች ናቸው። ኢትዮጵያዊ እንዲሆኑ ያለንን ሁሉ ያልተሳተፉበትን ሁሉ እያጋራን የኦህዴድ ኃይሎች መለመን ውስጥ የገባነው እኮ በኢትዮጵያዊነት አውድ ላይ ቆሙ ሰዎች ነው። የፖለቲካ ኃይሉን ነው አሁን የምንለው። ተመልከቱ እንጂ አንድ የኦሮሞ አርሶ አደር፣ አንድ የኦሮሞ እናት፣ አንድ የኦሮሞ ተወላጅ ራሱን እንደ ሌንጮ ለታ ዲፋይን ሊያደርግ ይችላል። አየለም እንደ ጀገማ ኬኖ ራሱን እንደ ጎበና ጋጨነ ራሱን ዲፋይን ሊያደርግ ይችላል። ሁሉም ከዛ ማህበረሰብ ወጥተዋል። ሄስቲ ጀነራላይዜሽን አያስፈልግም የምለው ለዛ፣ ጅምላ የሆነ ፍረጃ አያስፈልግም የምንለው በዛ ምክንያት። ከዛ ግን ኤሊት የፖለቲካ ኤሊት ሆኖ የመጣው አካል ግን ለምሳሌ አባገዳ የሚባለው ስብስብ አጋዘን የቆላ አጋዘን ከተገደለ 100 ሺህ አስከፍላለሁ ብሎ አማራ ሲገደል ለገዳዮቹ ታጣቂዎች ብለሲንግ ሲሰጡ የቆዩ ናቸው። በየአዳራሹ አንድ ቀን እንዴት የአማራ ህዝብ ይገደላል ብለው ወጥተው ቁጭት ያላየንባቸው። አብይ አህመድ ፍጅት ከፈጸመ በኋላ ለፖለቲካ መሳሪያነት ሲፈልጋቸው ግን ጋቢያቸውን ጠምጥመው ከዘራቸውን ይዘው ብለሲንግ ለመስጠት የሚመጡ ናቸው። እነዚህ ኃይሎች የሚጠቀምባቸው ኃይሎች ናቸው ነው። የፖለቲካ ኤሊት ብለህ ስታስብ አባገዳ ብሎ የሚጠቀምባቸው፣ ምሁራን ብሎ የሚጠቀምባቸው፣ በተማሪ ውስጥ ያሉ፣ በሕክምና ሙያ ያሉ፣ በሌላ ሙያ በፈለግከው በፕሮፌሽናልም ይሁን በሃይማኖትም ይሁን ያሉ ኤሊት የሚባለው ቲም ነው። የኢትዮጵያ ፖለቲካ ደግሞ በኤሊቱ ይመራል። ስለ ኦህዴድ ስናወራ ኦርዲነሪ ስለ ተራው አርሶ አደር እያወራን እንዳልሆነ ግልጽ መሆን አለበት ነው። ብላክ ኤንድ ዋይት ክሊር ነው። ሁሌ ማብራራት አይጠበቅብኝ። ግን እንደው ፖለቲካን ሁሉም አልፎ ያጁላ ስለሚጎበኘው ድንገት አልፎ ያጅ ይሄን ንግግር ከሰማ ጀስቲፋይድ ማደርገው ድርጅትና በህዝብ መካከል ያለን ልዩነት እንዲህ ፒውር በሆነ ሁኔታ በትንታኔ አቅርበን ነው
ጀስቲፋይድ አድርገን ነው አቋማችን። ለሚያሻማ ነገርም አንቱ ሰው የአብይ አህመድን እንቅስቃሴ ከትግራይ አንጻር ስታዩት መመዘን ያለባችሁ ከዚህ አንጻር ሌሎቻችሁ ኢትዮጵያውያን ሰው አብይ በትግራይ የሚያደርገው እንቅስቃሴ ቲፒኤልኤፍ እንደዛ አይነት እድል እንዳይሰጥ ጫና ማድረግ ያስፈልጋል። የትግራይ ተወላጅም ሌላው ኢትዮጵያን እፈልጋታለሁ የሚል ህዝብ እንደ ህዝብ እንዳይወድ የሚፈልግ ሌላ የጦርነት አውድማ እንዳይፈጠር የሚፈልግ አካል በሙሉ ጦርነትን ፖሊሲ አድርጎ የሚንቀሳቀሰው የአብይ አህመድ አካል እንዲያበቃለት መስራት ብቻ ነው ያለበት። ከዚያ በዘለለ የሚደረግ የጎራ መደበላለቅ ግን ዛሬ በትንታኔ ያስቀመጥከው የፖለቲካ እንቅስቃሴ ነገ መልኩ ተቀይሮ ልታገኘው ትችላለህ። አሁን የኢትዮጵያ ፖለቲካ ከሁሴን ቦልት ሩጫ እየፈጠነ ነው። ዛሬ የተነተንክበት ጉዳይ ነገ መልኩ ተቀይሮ ታገኘዋለህ። መቼም እንደምታውቁት ጌታቸው ረዳ እንዲህ ባለ የፖለቲካ ፖዚሽን ላይ ይወድቃል ብሎ የጠረጠረ ያሰበ የለም። በዚህ ፍጥነት ትግራይ ትስር ምናምን ከሚለው መፈክር ተነስቶ በዚህ ፍጥነት ሞቅ ሲለን እኛም ስንል ነበረ ምናምን ብሎ ያሾፋል ብሎ የገመተ የለም። ምክንያቱም ትግራይ ትስር የሚል መፈክር እያሰማ መዓት ወጣቶች ትስር እያሉ በየጥሻው አልቀዋል። ስለዚህ ቢያንስ ወርዱን ሲጠቀም ጥንቃቄ ያደርጋል። ሞቅ ሲለን ያለው ማለት በጣም አደገኛ እንደሆነ ይረዳል ብዬ ገምት ነበር። ነገሩ እንደደገፍኩት ማለት አይደለም። አገር ይሁን የሚለውን አጀንዳ እየደገፍኩ አይደለም። አገር እንሁን የሚል አጀንዳ ይዘህ ቀስቅሰህ አደራጅተህ ወጣቱን ሆይ ሆይ ብለህ ካስጨረስከው በኋላ ግን 4 ኪሎ የተመቻቸው ሁኔታ አብይ ሲያቀርብልህ እነዛ አይነቱ ሰዎች እንዴት በህሊና አይመጣም ነው ከባድ። ግን ያንን መፈክር ይዘው አብረው በጋራው ነው ታደሰ ወረደም ጌታቸው ረዳም ምግበም ሌላውም ጀነራል ምግበም የሚባለው ሌሎቹም መናዲድም ሌሎቹም በጋራ ሆነው ሲሉት የነበረውን መፈክር ጌቾ ለብቻው እኔ ሞቅ ሲለኝ ነው ካለ ለብቻው ነበር ወይ የሚጠጣው ነው? ሁሉም አብረው ነበር የሚጠጡት። ሁሉም ሞቅ ብሏቸው ነበር። እነዛ አመራር ሲሰጣቸው እየገቡ ምንድነው ፈንጅ እየረገጡ የሞቱትና በድሮን የተበጣጠሱትስ ጠጥተው ነበር? የዓላማ ትክክል ካልነበረ ያን ጊዜ የነበረበት አውድ ትክክል አለመሆኑን በጨዋነት ቢያስረዳ የተሻለ ነበር ብዬ አስባለሁ። በጣም ከዛኛው ኤክስትሪም እዚህኛው ኤክስትሪም ላይ ጌታቸው ረዳ መጥቶ ታያለ። አሁንም እነዚህም ትንንሽ ሰበዞች ይዘህ ያን እዛ አካባቢ ያለውን የፖለቲካ ሁኔታ ከመበየነ በፊት አብይ አህመድ በቦታው ላይ ቢሳካለት ሊመጣ የሚችለውን ጉዳት ካልኩሌት አድርገው ቅድም ያልናቸው ኢትዮጵያን ለማፍረስ ኦርቶዶክስን ለመበተን እና እዛ ያለውን ህዝብ ደጀን አይሆንም ብሎ ከዚህ በፊት የገለጸውን ህዝብ የፖለቲካም የኢኮኖሚም የስበት ማዕከል እንዳይሆን አድርጌዋለሁ፣ አሁን ከበሻሻ የበለጠ አይደለም ያለውን ቦታና ህዝብ መልሶ እንዲያጠፋው የመፍቀር ነው የሚሆነው። ሰብአዊነትም አንሳ፣ ኢትዮጵያዊነትን ጨምሩበት። ሰብአዊነትም ኢትዮጵያዊነትንም ኦርቶዶክስ እንዳትጠፋ ያለህንም ፍላጎት አዳምርና ኢትዮጵያን ለማፍረስ አብይ አህመድ ካለው ፕሮጀክት ጋር ይዘህ ደግሞ ገዳማቱን፣ አድባራቱን፣ የታሪክ ማህደርነቱን ሁሉ ታሳቢ አድርገህ ፖለቲካውን በጥንቃቄ ብትተነትን ይጠቅማል የሚል ከዚህ አንጻር ሲታይ 4 ኪሎ ያለው ሁኔታ የምታውቁት ነው መቼም። አሁን ያለው 4 ኪሎ ያለው ስብስብ 4 ኪሎ ያለው ሁኔታ አንደኛ የሚይዘው የሚጨብጠውን ያጣ ስብስብ ነው። ፖሲብሊ ጦርነት እንዳለ እና ለጦርነት መዘጋጀታቸውን ሲዘረዝሩ ቆይተው እጥፍ ማለት ይችላሉ። እንደምታውቁት አላዋጣ ሲላቸው ኦህዴዶች ድራይቭ አድርገው አያውቁም መሰለኝ። አበሩም ፍሬቻ አበሩም ሲታጠፉ ምስ ያርጓ አደጋ የፈጠሩ ነው የሚታጠፉት። ለቀይ ባህር እንዋጋለን ምናምን አሏቸው እና ለቀይ ባህር እንዋጋለን የሚል ዘመቻ ከፈቱ እና ብርሃኑ ጁላ እንደምታስታውሱት መከላከያን ግልጽ በሆነ መንገድ ለጦርነት እየተዘጋጀ ስለመሆኑ ብርሃኑ ጁላ ከዚህ በፊት የገለጸውን ላንሳላችሁ። መከላከያ ለቀይ ባህር በር ባለቤትነት ይተጋል። የብርሃኑ ጁላ ንግግር፣ የፊልድ ማርሻሉ ንግግር
ለጦርነት መዘጋጀቱ ተናግሯል። ምንም አትሽኮርም፣ እውነቱ እሱ ነው። አይ በሰላም ነው ምናምን በሰላም መከላከያ ይተጋል ብለህ ነው በሰላም ብርሃኑ ነጋ ማን ብርሃኑ ጁላ እኮ አምባሳደር አይደለም። ብርሃኑ ጁላ ጦር የሚመራ ፊልድ ማርሻል። ስለዚህ ያለው በጦርነት ነው። በጦርነት አስመልሳለሁ ብሎ የተነሳበት ጦረኛ የሆነበት ምክንያቱም ሞቲቭ ምንም ነገር በአጠቃላይ ተቀባይነት የለውም። አሁን የሆነ ሆኖ ብርሃኑ ጁላ ይህንን አለ። አብይ አህመድ ተወደደም ተጠላም የባህር በር ጉዳይ የህልውና ጉዳይ ነው ብሎ ደመደመ። ያንን ተከተሉና የአብይ የቀጠራቸው ካድሬዎች ይሄ ናሬቲቭን ለመቆጣጠር ህዝቡን ወደ አንድ የፕሮፓጋንዳ መስመር ለማምጣት ምን ወደሚል ገቡ። እንደምታስታውሱት ስለ ጦርነት ማውራት እነ ማነው ስሙ እዛ አዲስ አበባ ያለው ልጅ አለ አንድ በጣም የማይታክተው ሰው የፕሮፓጋንዳ ለአብይ አህመድ ፕሮፓጋንዳ የሚሰራ በቃ ለኤርትራ ዋጋለው ለኤርትራ ምናምን አለ። ከዛ እዚህ ደግሞ ይህ በነገራችን ላይ ምንድነው የሚባለው እኩለ ቀን ላይ የሚጨልምበት ጊዜ የፀሐይ ግርዶሽ የሚመጣበት ጊዜ ገና ነው። ሁሌ ፀሐይ የሚጋርዳል አንድ እኩለ ሌሊት የሆነ ሰው እኩለ ሌሊት በጣም የሚገርም እኮ ነው። ስለ ኤርትራ በቃ ባህር በር እንዋጋለን ብላን ብሎ እየተነተነ መሬት ተንቀጠቀጠ እና ትንሽ ሾኪንግ ተፈጠረ ማለት ነው። 3 ጊዜ ነው በስማም የሚባለው፣ 7 ጊዜ በስማም ወልድ መንፈስ ቅዱስ አለ እዛው አየር ላይ ላይቡ ሳይዘጋ። መሬት ተንቀጠቀጠ ብሎ 3 ጊዜ ማማተብ 7 ጊዜ ያማተበ በኢየሱስ ስም በምን ስም ጭንቅ ውስጥ የገባ ሰውዬ አስባችሁታል? ለቀይ ባህር ዋጋለሁ ብሎ ጆሮ ላይ ሞርተር ቢጮህ ምን እንደሚሆን ይበለሻሻል ማለት እኮ ነው። እንዴት ሰው እንዴት ስብዕና ያጣል? እንዴት እንደ ሰው እንዴት ማሰብ ከባድ ይሆናል። አብይ አህመድ ኤርትራን ወዳጅ ሲያደርግ የኤርትራን ባንዲራ ለብሶ ትንተና ኤርትራዊ ካሙን ይገማል ወዲያፎም ሲሉ በቃ ካፋቸው አይነጥሉትም ኢሳያስን። አብይ አህመድ ከኤርትራ ጋር ተጣልቻለሁ ሲል ኤርትራን እንወራለን እንትን እናደርጋለን። ከዛ ደግሞ ሌላ እነሱን አጃቢ እንዲሆን ካድሬነት እንዴት አስቀያሚ እንደሆነ እነዚህ ላይ ነው የምታዩት። የሆነው ነው የብርሃኑ ጁላ ምንም በማያሻማ መንገድ ለጦርነት ዝግጁ መሆናቸውን በኃይል እርምጃ ለመውሰድ ዝግጁ መሆናቸውን መከላከያ ቀይ ባህርን ለበር ባለቤትነት ለማስከበር ይተጋላል። የምር የቀይ ባህር ባለቤትነትን ለማስከበር ሳይሆን ኦህዴድ ጨፌ ኦሮሚያ ላይ ምን እንደወሰነ ብርሃኑ ጁላ ያውቃል። ሰው ኤርትራ ጋር ጦርነት እንዲገጠም በማድረግ ደጀን አይደለም ደጀን ህዝብ አይደለም ሲሉት የነበረው የትግራይ ህዝብን በሻሻ አድርገነዋል ሲሉት የነበረው የትግራይ ህዝብ ለአንዴና ለመጨረሻ ጊዜ እንዲያከትምለት ከኤርትራ ጋር ጦርነት በመግጠም የጦርነት አውድማ ትግራይን የጦርነት አውድማ አማራውን ለማድረግ ያለመ ነው። ስለዚህ ከኢትዮጵያ ጥቅም ጋር የሚገናኝ የለም። ለኢትዮጵያ ጥቅም አስበው ስለማያውቁ ሌላው ሙላቱ ተሾመ ያው የኦህዴድ ሰው እንደምታውቁት በኋላ ላይ ሙላቱ ተሾመ የተናገረው ትንሽ ጫጫታ ሲፈጥር የመንግስት አቋም አይደለም ብሎ ሊያስተባብሉት ሞከሩ። ግን ኦህዴድ ያው እንደምታውቁት ነው። ፍሬቻ አበራም ብያቸዋለሁ። ዚግዛግ ሲመታዩት ሙላቱ ተሾመ ተናገረ።
የመንግስት አቋም አይደለም አሉና ታጠፉ። የጠቅላይ ሚኒስትሩ እኮ አማካሪ ነው፣ ልዩ አማካሪ፣ ልዩ መልእክተኛ እኮ ነው ሙላቱ ተሾመ። አብይ ሳያውቀው አይናገርም። ትንሽ ጫጫታ ሲበዛ ዓለም አቀፉ ማህበረሰብን ተንኳሽ ሆናችሁ ምናምን ሲላቸው እጥፍ አሉና የሙላቱ ተሾመ የግሉ ነው እንጂ የመንግስት አቋም አይደለም አሉ። ሳምንት አልዘለቁም። ተመልሰው እጥፍ አሉና አብርሃም በላይ የሚባለው የመስኖና ቆላማ አካባቢዎች ምናምን ሚኒስትር የሚል ሹመት ሰጥተውታል። አሁን ከመከላከያ አንስተው እንደምታውቁት እሱ ደግሞ ግልጽ በሆነ መንገድ የኤርትራ ኃይሎች ከህወሓት ኃይሎች ጋር ገጥመው ጦርነት ሊያደርጉ ዝግጅት እያደረጉ ነው፣ ይሄ ወደ ኋላ የምንል አይደለም፣ ከኤርትራ ጋር ዘላቂ ጠላት ናቸው ኤርትራ ምናምን የሚል ወደ ኋላ መልሶ ጀምሮ ትንታኔ ሰጠ ማለት ነው። አሁን ከሙላቱ ተሾመ ይልቅ የአብርሃም ላይ የተናገረው እኮ ይከፋል። አያችሁ፣ ሙላቱ ተሾመ የተናገረው ኦህዴድ ስለተናገረው ሞር የትግራይ ተወላጅ እንዲናገረው ማድረጉ የተሻለ ቫልዩ አለው ብለው የሙላቱ ተሾመን ወደ ታች ጎተት አደረጉትና ማንን አመጡ ወደፊት? አብርሃም በላይ ሁሌ የሚጠቀሙበት የሚጋልቡት ፈረስ ስለሆነ ጋለቡት፣ ተጠቀሙበት። ሚኒስትር ነው። አስተባበሉ፣ እሱን አላስተባበሉም፣ ቀጠሉ። አብይ አህመድም እንደምታውቁት በግልጽ ነው የተናገረው። ወደዛ ሜዳቸው ጻድቃን ጦርነቱ አይቀሬ መሆኑን ሁኔታዎቹን በአጠቃላይ ስተነትን ነበረ። ጌታቸው ረዳ አሁን የሰጠውንም ትንታኔ ብታዩት በቃ ነገሮች ለጦርነት እየተመቻቹ መሆናቸውን የሚያሳዩ ሁኔታዎች በደንብ ዘርዝረው አስቀምጠዋል። 4 ኪሎ ያለው ቡድን የሚይዘው የሚጨብጠው የጠፋው በምን ምክንያት አድርጎ ጦርነት ጀምሮ ይህን የሚፈልገውን ሞቲቭን የተዘረዘርነውን ዓላማ ለማሳካት እየሰራ ያለ ነው። ስለጨነቃቸው በዲፕሎማሲው መስክ ላይ አንድ ጊዜ ከራሻ ጋር ይፈራረማሉ። ከራሻ ጋር የባህር ኃይል ስልጠና ምናምን ብሎ ይፈራረማሉ። እንደምታውቁት እድሜ ልክ ሲፈራረሙ ነው የኖሩት። ይፈራረማሉ። ፊርማው ሳምንት አይቆይም። ከተፈራረሙ ምንም የሚፈጠር ነገር የለም። ባለፈው እንዳልኳችሁ ማክሲመም ከራሻ መሳሪያ የመግዛት ውል ነው። ቡና ያቀርባል፣ መሳሪያ ይቀበላል። ተናለቀ። ባህር ኃይሉን ለማዘመን የት ጋር ነው ነው ባህር ኃይል? እሺ ራሻ ፈቃደኛ ትሁን ባህር ኃይል ለማለማመድ ብላ የት ጋር ነው የምትለማመደው? የትኛው ጋር እስቲ እንነጋገር። የቱ ጋር ይለማመዳሉ? መርከቡ ይምጣ፣ የጦር መርከቡ ይምጣ፣ የራሻ የጦር መርከብ። ባለፈው ቀይ ባህር ጋር ቆሞ ከኤርትራ የጦር ኃይል ጋር ልምምድ ሲያደርግ ነበር የራሻ። የት ጋር ቆሞ ይለማመዱ? ከሶማሌላንድ ጋር እንደምታውቁት አልሆነም፣ ተፋርሷል። ሞቃዲሾ ድጋሚችን ሀሳብ ብታነሷት ወዮላችሁ ብላ አልቅሶ እጅ ነስቶ አጎንብሶ ወታደር ብቻ የሰላም አስከባሪ ወታደር ብቻ መድቦ ነው ያለው። ከማጋ የት ጋር? ከካናዳ ጋር ይፈራረማል። ራሻ ካናዳና የትራምፕ አስተዳደር ከፑቲን ጋር የሚያደርገውን ግንኙነት ካናዳ ታወግዛለች። አብይ ከፑቲን ጋር ከራሻ ጋር ተፈራረም ያለው ባለመንግስት ከካናዳ ጋር ይሰራል ይላል። ከሶማሊያ ጋር ከዩጋንዳ ጋር እየዞሩ ዝም ብሎ ምን ትርጉም የሌለው ፊርማ ሲፈርም ታዩታላችሁ። 4 ኪሎ ሜስ ውስጥ ያለ እችን ሀገር ማክተሚያ ማፍረሻ መንገዷን ለመስራት እየተራወጠ ያለ ስብስብ ነው። አስመራ ጋር ስትሄዱ የሜጀር ስህተት አስመራ ላይ ያለ ቡድን ወይም አገዛዝ የሰራቸውን ላንሳ። ለምሳሌ በቀዳሚው ጊዜ ከቲፒኤልኤፍ ጋር በነበራቸው ጥብቅ ግንኙነትና ወዳጅነት ቲፒኤልኤፍ በ4 ኪሎ መንግስት ሲሆን በኢትዮጵያ ውስጥ የሽግግር መንግስት አልፎ መደበኛ መንግስት ሳይመሰረት ወደ ኤርትራን አገር ለማድረግ መቻኮል መርህ አልባ ነበር። ፕሪንሲፕል የለውም። ከቲፒኤልኤፍ ጋር ያላቸውን ወዳጅነት ነው እንጂ የተጠቀሙበት ህጋዊ ዓለም አቀፋዊ አሰራር ተከትለው አገር አልሆኑም። በህወሓትና በሻዕቢያ መካከል ያለው ግንኙነት ላይ ብቻ የተመሰረተ ግን ህግና መርህ የሌለው የንግድ ግንኙነት፣ ህግና መርህ የሌለው በአንድ ሀገር ገንዘብ መገበያየት ወዘተረፈ የተደበላለቀ ነገር ተፈጠረ።
በደም ተማምለናልና ተአምር ቢመጣ ከእንግዲህ በኋላ አንለያይም ብለው ከህወሓት ጋር ተማምለው ሲያበቁ መሐላቸው ፈርሶ አውዳውዳዊ ጦርነት ገቡ። ስህተት አንድ ብሎ እናውሰዱ። ስህተት ሁለት ያ ካለፈ በኋላ ቢያንስ ከኢትዮጵያ የተያያዘውን ጉዳይ ነው ማለት ነው። አብይ አህመድ ወደ ስልጣን ሲመጣ አሁንም ያለፈው ስህተት እንዳይደገም ከማድረግ ይልቅ ከአብይ አህመድ ጋር ብቻ ፓርላማው ሳያውቀው ሚኒስትሮቹ ሳያውቁት ተቋም የሚባል ነገር ሳያውቅ ከአብይ አህመድ ጋር ብቻ ቀለበት አሰሩ፣ ይፋዊ ቀለበት አሰሩ። ቀለበት ላይ አስረው ፍቅርን አቻላቻ በ80 ላይ ቆም ጎጆና ጉልቻ ላፋ መልክ ካልሆነ ማላው ከምን ሊያስትል በቀለበት ታስሮስ ፍቅር ምን ሊቀጥል ቃል ኪዳን አቃንቶ ጎጆ ካላቆመ ዘፈን ከበርቻቻ መቼስ ምን ጠቀመ? ድግስ እንቁጣጣሽ በሚዚያ ጀብ ደምቀው ሲመሽ ዶሮ ማታ የማን ቤት ሊያሞቁ ለአንድ ሰሞኑ ቂያ ለወር ቢሰርቡ ባሻወይና ቆመ ጎጆ እንደፈለጉ ይላል ዘፋኙ። ምንድነው ቃል ኪዳን ምንድነው መሐላ በሚለው ስንኝ ላይ ሙሉጌታ ሉሌ የሚገርም ገጣሚ ነው። አያሙሌ የሱ ምርጥ ስራዎች ከሆኑት አንዱ ይሄ ነው። ቃል ኪዳን የሚያቃናና ጎጆ የሚያቆም ስምምነት አልነበረም። በቀደም አንስቼዋለሁ። የአራተኛው ጣትሽ ቀለበት አይወልቅም ነበረ በጉልበት ወለቀብሽ አሉ በቀላሉ ለካስ ገላ ያከሳል ቃል ማጉደሉ ቃል ማጉደል ገላ ያከሳል ህሊና ያከሳል እና የህሊና ክሳት የፖለቲካ ክሳት ኪሳራ ውስጥ ገቡ። ፕሪንሲፕሉ መርሁ ምን ሊሆን ይገባ ነበረ? አይዘወይ ሙሉጌታ ሉሌን የገጠመው ግጥሙ የሙሉጌታ ሉሌ ነው። የዘፈነው አበበ ተካ ነው። የአበበ ተካ ምንድነው ቃል ኪዳን የሚለው ዘፈን ላይ ያለውን ስንኝ ነው ቅድም ያልኩት። የሚገርም ስራ ነው የእውነት። ማተብ እንዲያጠብቁት የአንጀት ፍቅር ሽረው ይላል። በቁርባን ቢጋቡ ቃል ኪዳን ሸርሽረው የአፋ መልክ ካልሆነ ማላው ከምን ሊያስጥል በቀለበት ታስሮስ ፍቅር ምን ሊቀጥል የሚለው ቀለበቱ ጋር አይደለም ልብ ላይ ነው ነገሩ የሚታሰረው። መሪ የለውም፣ ግንኙነት የለውም፣ ፕሪንሲፕል የለውም። ሻዕቢያ ያለ ፕሪንሲፕል ከመጣው ከሄደው ጋር የሚፈጥረው ዝምድና ኢትዮጵያንም ኤርትራንም ወግቷል። ዚያፍቱ አድሚትት ተመሳሳይ እንዳያደርጉ አሁንም ተመሳሳይ እንዳያደርጉ ከኦዴድ ጋር የሆይ ሆይታ ጋብቻ ተፈጸመና አብይ አህመድ እንደው በጉል ጥፍት ያለበት እኮ መከራ ነው። እንግዲህ ለሞደ ሌላው አልሄድ ይቅርብኝ። እዚሁ ጋር ልቁምና ሌላውን ትቼው ስለዚህ የኤርትራ ላይ ያለው ኃይል ከአብይ ጋር የፈጠረው ያመጣው ግንኙነት ምን ወለደ? ጦርነት። ከቲፒኤልኤፍ ጋር የነበረው ግንኙነት የ92 በኢትዮጵያ የ92 92 ጦርነት አውዳሚ ጦርነት ነው መጨረሻ ላይ ያመጣው። ከአብይ ጋር የነበረው ግንኙነት ጦርነት ነው የወለደው። ሁሌ ጦርነት የሚወልድ ቀውስ የሚፈጥር ግንኙነት ለምን ይሄ መጣ? በዘላቂነት የኢትዮጵያ ጥቅም ምንድን ነው? በዘላቂነት የኤርትራ ጥቅም ምንድን ነው? ኢትዮጵያና የኤርትራ ሕዝብ ተያይዘው ማደግ የሚችሉበት እድል የለም ያለ ሁለት ሀገር ነው ተያይዘው ማደግ ይችላሉ። ተያይዘው መልማት የሚችሉበት እድል አለ። ይሄንን ለማድረግ በፖለቲካ ርዕዮተ ዓለም ረገድ የዲሞክራሲ ጉዳይ ምናምን ጉዳይ እሱን ተወማቸው እንዳንቀላለድ እሱን ልትወውና ቢያንስ ግን ብሔርተኝነትን ለፖለቲካ ዓላማ መዞ መጠቀምን ኢሳያስ ተጠይፈው ወቅቱ ይሄ ተመሰከረለት። ያን ጥይፍ አድርጎ ቀጠናውን አዘምኖ የጤናማ የኢኮኖሚ
የፖለቲካ ማህበረሰብ መፍጠር የሚቻልበት እድል ይኖራል። ያንን ለማድረግ የሚያስችል በመሪ ላይ በፕሪንሲፕል ላይ የተመሰረተ ግንኙነት ማድረግ ሲጠቅም ስህተት ተፈጥሯል። አሁንስ ምንድነው የሚሆነው? ሄድ መጣ ነው? አድቫንቴጅ ፍለጋ ነው? ዘላቂ የሆነ ጥቅም በቀጠናው ላይ ለማምጣት የሚያስችል ስትራቴጂ ነው የሚከተሉት? እዚህ ላይ በደንብ መስራት ይጠይቃል። አሁን ኦህዴድ እያደረገ ካለው ዝግጅት አንጻር አይ አስመራ እጃችሁን አጣጥፋችሁ ተቀመጡ ሊባሉ አይችሉም። አብይ አህመድ እየተዘጋጀ ነው። ሲዘጋጅ ምን አይነት አውዳሚ ጦርነት ሊያመጣ እንደሚችል ታውቁታላችሁ። እዚህ የጦርነት ዝግጅት ጦርነት ለማስቆም ነው የሚል ንግግር ሲናገር ሰምተናል አብይ። ስለዚህ ጦርነቱን ለማስቆም የጦርነት ዝግጅት አስመራም እየተደረገ ነው ማለት ነው። አብይ አህመድ እንደዛ እንዳለው። ሌላው ይሄ ሾዋፕ ማሳየት አይነት ነገር ያው ጦርነት ለማድረግ ሲሞከር የምታውቁት ነው። ለህዝቦች ዲፕሎማሲ ላይ ለዓለም አቀፉ ማህበረሰብ ምናምን ለመዋሸት እኛ እንዲህ አይደለንም ምናምን የዲፕሎማሲ ቋንቋ ጦርነት እንደሚጠሉ ምናምን ሁሉ የሚናገሩት እንደዛ ነው። ፕራክቲካሊ ግን ጦርነት አይቀሬ መሆኑን አውቀው በቂ ዝግጅት እያደረጉ ይሄዳሉ። ጦርነቱ ከቀረም እኛ እኮ ቀድመን ብለናል ጦርነት ምናምን ለማለት ነው። ካልቀረም ደግሞ አይ በአስገዳጅነት እንትና ይሄን ስላደረገ ነው ወደሚል ይሄዳሉ። ሁኔታዎቹ ግን እንደዚህ አይነት ቅርጽ እያዙ ስለሆነ ፖለቲካ ትንታኔ የሚሰጡ አካላት ሌሎች አካላት ብድግ ብለው ከአብይ አህመድ ጋር ሆነው ሌላውን በማውገዝ ልክ ከአብይ ጋር መሰለፍ ከዚህ በፊት ኢትዮጵያን ማዳን እንደተባለው ከአብይ ጋር መሰለፍ የሉዓላዊነት የሚል ጥያቄ የሚያነሱትን እንዳትቀበሉ። ጨርሶ ሉዓላዊነት ምን እንደሆነ አያውቅም አብይ አህመድ። ኦህዴድ ስለ ኢትዮጵያ ሉዓላዊነት አስቦም አልሞም አያውቅም። በመሰረቱ ሉዓላዊነት የሚባል ትርጉምም አይገባቸውም እነሱ። ሉዓላዊነት እነሱ ሲፈልጉ የኢሳያስን ጠርተው ና ባድመን ከዛሬ ጀምሮ ውሰድ ማለት ለነሱ ሉዓላዊነት ነው። ተመልከቱ። ከዛ አሁን ደግሞ መጥተው ባድመን እኮ ያኔ የተፈረደው ምናምንና ከዛ እሱን ለማስለቀቅ እንዋጋ ሊሉ ማለት ነው። ሉዓላዊነት አብይ ራስ ላይ ነው እንደ ያለው ኢትዮጵያ ሉዓላዊነት እነ ብርሃኑ ጁላ መዝገብ ላይ ነው ያለው። ሲፈልጉ የሚያመጡት ሲፈልጉ የሚበትኑት። እንዲህ የሚባል ጨዋታ የለም። ይሄንን ነው ልላችሁ የምችለው። እንደው ማጠቃለያ ላይ ብቻ እንደው ረጅም ሰዓት ይዣለሁ። ግን አንድ ነገር አሁን አይኑ ወደ ትግራይና ወደ ኤርትራ ወይም ደግሞ ወደዛኛው አቅጣጫ ሲያደርግ በአማራ ፋኖ ወይም ደግሞ በአማራ ሕዝብ ትግል ላይ ምን የታቀደ ነገር ኖሮ ነው? ምን አዲስ ነገር ኖሮ ነው? ሁለተኛ ነገር ይሄ ምናምን የሚባል የሆነ ኮሚሽን አለ። የተኩስ አቁም እናድርግ እናረጋ የተኩስ አቁም ስምምነት እናድርግ መግለጫ አውጡ ምናምን በሌሉበት ማለት ነው። እንደ ነገር ሲደረግ የፋኖ ኃይል ላይ ምን ታስቦ ነው? አንድ እሱ። ሁለተኛ ነገር እችን አጋጣሚ እንዲያውም የፋኖ ኃይል በትክክል ሊጠቀምባት አይገባም ወይ? እንደ ጎን ለጎን ያለው መታኮሱን አንዱ ላይ መቀሳሰሩን ትቶ ወደፊት መገስገስና ይሄን ቡድን 4 ኪሎ ላይ የተሸበረ ያለን ይሄን ፍርፋሪ መጠራረጋ ያስፈልግም ወይ? ዛሬ ባህር ዳር ላይ ገብቶ ልክ በፍርሃት ውስጥ እንዳለ እየታወቀ ያችን ለመሸፈን ያረጋት የነበረው አክትና አዲስ አበባ ከተመለሰ በኋላ ጃው ሰው የለም ላገኘው አልቻለም ማንንም አላየንም የሚል ፉከራ ስትሰማ ስታይ ለአማራ ሕዝብ ምንድነው እየተደቀነለት ያለው? ምንድነው የተደገሰለት? ያኛውን ነገርስ እንደው ከልብ መመልከት አያስፈልግም ወይ? ከዛ ውጪ የአዲስ አበባ ጉዳይ ቅድም አንስተዋል። አዲስ አበባ ላይ አሁን እናዳነች ማወጁት ማንንም ማወጁት አዲስ አበባ ላይ የተሰራ ያለው ነገር ይታወቃልና እቺ ወደ ሰሜኑ ጦርነት ዳርዳር ማለት የአዲስ አበባን ጉዳይ ለአንዴና ለመጨረሻ ጊዜ የመጨረስ ጉዳይ አይደለም ወይ? ስለዚህ የኢትዮጵያ ሕዝብ በሙሉ አይኑን በዚህና በዚህ ግለሰብና በዚህ ስብስብ ላይ የማድረጊያ ጊዜው አሁን አይሆንም ወይ የሚለው እንደው ባጭሩ ብታየው ብዬ ነው። እሺ፣ አመሰግናለሁ። ከዚህ ከተኩስ አቁም ጋር ተያይዞ በቀደምም ስናነሳው እንደነበረው መጀመሪያ ይሄ የምክክር ኮሚሽን የሚባለው ክፍል የተኩስ አቁም እንዲደረግ የአረጋ ከበደን ጠየቀ ነው የሚለውና አረጋ ከበደ ያላወጀ የምክክር ኮሚሽን የሚባለው ክፍል የተኩስ አቁም እንዲደረግ የአረጋ ከበደን ጠየቀ ነው የሚለውና አረጋ ከበደ ያላወጀውን ጦርነት ምን ብሎ ነው የተኩስ አቁም የሚያደርገው? መጀመሪያ ምንድነው ፖስታ ያለ አድራሻው ለምንድን ነው የሚላከው? አንድ ፊልም አይታችኋል? ሰካራሙ ፖስታ የሚላል። ሰካራሙ ፖስታ ካልሆነ በቀር
ያለ አድራሻው ነው እኮ ምክክር ኮሚሽኑ በአድራሻው ላኩት። በጣም ያስፈልጋል ብላችሁ ካሰባችሁ በአድራሻው ላኩት። ጦርነት ያወጀው ብርሃኑ ጁላና አብይ አህመድ የጦርነቱ ዓላማም አማራን እንኳን ትጥቁን ቀበቶን እናስፈታዋለን ብለው አውጀው ኦህዴድ ጨፌ ኦሮሚያ ላይ ስብሰባ አድርገው ወስነው ለመጀመሪያ ጊዜ እንኳን ትጥቁን ቀበቶን እናስፈታዋለን የምትለዋን ዛቻ ዝተው ጨፌ ኦሮሚያ ላይ ሲወስኑ መረጃውን አውጥተን አጋልጠን የአማራ ልዩ ኃይልን የማፍረስ እንቅስቃሴ ሲያደርጉ ያ ኃይል እንዳይፈርስ የበኩላችንን ጥረት አድርገናል። ዳትስ ዋይ ቅድም እንዳነሳሁት ትግራይ ላይ ያለውን ኃይል ትጥቅ አስፈታለሁ ሲል ትጥቅ ማስፈታቱን ከሌላ አድቫንቴጅ ፖለቲካሊ ከሌላ አድቫንቴጅ ብቻ አትዩት ነው። ሌሎቹ ሁሉም አካላት ከትፔል ጋር ቅራኔ ያለው አካል ቢሆን አብይ አህመድ ትጥቅ ማስፈታቱ እንቅስቃሴ የሚወስደው ከምን አንግል ነው፣ ከምን አንጻር ነው? ቅድም ያልናቸው ኮዞች ጠቅላላ ኢትዮጵያ መፍረስ አለባት ብሎ ወስኗል። ይሄ ኃይል ነው። ይሄ በጣም ምህረት የለሽ የሆነ አውዳሚ ኃይል ነው እየመጣ ያለው ነው። የዛ ፕሮጀክት ስኬት ከዛ የሚያተርፍ የለም። ልክ እንደዛ እንዳነሳ ነው ሁሉ ወደ አማራው ጋር ስንመጣም የተኩስ አቁም የተናጠል ተኩስ አቁም ስምምነት እንዲያደርግ ለአረጋ ከበደ ነገር ነው ይላል። ዝም ብሎ ለአብይ አህመድ ነገር ነው ቢል ይሻላል። ወይም አብይ አህመድ እንደዚህ በሉ ብሎናል። ከዛ አረጋ ከበደ ይወጣና ያላወጀውን ጦርነት ተኩስ አቁም ወስኛለሁ ምናምን ይላል። ኦኬ ወሰነ ተኩስ አቁም ሲዋት ከዛ እስረኞች ይፈቱ ብለናል። ኦኬ መከራ ውስጥ ስቃይ ውስጥ ያሉ እስረኞች ይፈቱ። አንድ ቀን ተጨማሪ ለምን ያድራሉ? እሺ ከዛስ የአማራ ህዝብ መሰረታዊ ጥያቄዎች በምን መንገድ ነው የሚፈቱት? ብአዴን ስልጣን ይዞ ቀጥሎ እስረኞች ተፈተዋል። በቃ የተፈቱ እስረኞች ከጠባቡ እስር ቤት ይወጣሉ፣ ወደ ሰፊው እስር ቤት ይመጣሉ። እንደምናየው ማለት ነው። ብዙዎች እኮ የተፈተዋል እኮ ተፈተው ከወጡ በኋላ በዚህ ማተነፍስም በዚያ ማተነፍስም ተብለው አትሊስት እንደው ከቤተሰቦቻቸው ጋር መሆናቸው ትልቅ ነገር ነው። ግን ከጠባቡ ወደ ሰፊው እስር ቤት ይመጣሉ። ምንም አይነት እንቅስቃሴ ማድረግ አይችሉም። ሚዲያ ያላቸው ወደ ሚዲያ መመለስ አይችሉም። ስራ ያላቸው ወደ ስራቸው መመለስ አይችሉም። ለውጥ የሚባል ነገር የለም። ልክ እኮ ምንድነው አልወለድም የአቤ ጉበኛ አልወለድም ምን ያነበባችሁት አልወለድም እንዳለው እኮ ጻፍ እና ምንድነው ማደርገው ብሎ ሲጠይቅ ምንድነው የሚገኘው ከዚህ መቼም የሆነ የተኩስ አቁም ይደረግ የተናጠል ተኩስ አቁም ምንድነው እያሉ ያሉት የተናጠል ተኩስ አቁም ይደረግና እስረኞች ይፈቱ ከዛ የአማራ ምናምን ጥያቄ የሚሰብስብ ነው ጥያቄ የሚሰብስብ ኮንፈረንስ እየተደረገ የአማራ ህዝብ ጥያቄዎች ብለን ጥያቄ የሚሰብስብ የምክክር ኮሚሽኑ በጀት የተረፈው በጀት ካለ ሲሪየስሊ የአማራ ህዝብ ጥያቄዎች ሊስት ተደርገው በደንብ 1 2 3 ተብለው ልቅም ተደርገው አሁን ተለይተው የተቀመጡ ናቸው። እየዞራችሁ በየአዳራሹ የተበጀተውን በጀት ለመብላት ውሎ አበል ምናምን ካልፈለጋችሁ በቀር በመሄድ የምታመጡት አዲስ ነገር የለም። ኦሮሚያ ላይ ዞራችሁ ጥያቄዎቹን ኦህዴድ የሰጣችሁን ነው ያነበባችሁት። አማራ ክልል ብአዴን የሚሰጠህ ማንበብ አትችልም። ብአዴን ጥያቄ የለው። ትርፍ አንጀት የትርፍ አንጀት ሚና ነው የሚኖረው። የዋና አንጀትን ሚና ይጫወት። ስለዚህ ዋና አንጀት ነው ሚናውን የሚጫወት። የአማራ ህዝብ ጥያቄ ምንድነው የሚለው ደግሞ በተለያየ መልኩ አርቲኩሌት እየተደረገ እየቀረበ ነው። ቢያንስ የአማራ ፋኖ ህዝባዊ ድርጅትን የመሰረቱ አካላት ከጎንደርም ከጎጃም ከሸዋም ከሆኑ ቢያንስ እነዛ አርቲኩሌት አድርገው የአማራ ህዝብ ጥያቄ ብለው አንጥረው አውጥተዋል። እሱ ብቻ በቂ ነው እያልኩ አይደለም። የቀራል የሚባል ካለ ይጨመርበት ብለዋል። አሳድገው ያመጡታል። ከዛ የተለየ በየአዳራሹ ሰብስበው የምታመጣው የተለየ ነገር የለም። መጨመር ያለበት ጥያቄ ተጨምሮ ይመጣል። ዞሮ ጥያቄውን የመፍታት ፍላጎት ቢኖር ገና ድሮ ጥያቄ ይፈታ ነበር። በመሪ ደረጃ ተኩስ ማቆም የሚደረገው የአማራ ህዝብ እፎይታ እንዲያገኝ ረፍት እንዲያገኝ ሳይሆን ምክክር ኮሚሽን የሚባለው ሰው ቡድን በአማራ ክልል ውስጥ ተዘዋውሮ
ልክ ሌላ ቦታ አረኩት ያለውን አድርግ ያለው ብሎ መግለጫ እንዲሰጥ ለማድረግ ነው እንጂ አማራ ህዝብ ከጦርነት እንዲያርፍ ያቀደ አይደለም። ምንድነው የምትሰሩት? ምንድነው የምትሉት? እና እኔ ብዙም ትርጉም የሌለው ሆኖ ነው የማየው። ባለቤቱም ደግሞ ጦርነት ይጀመርም የሚለው አይጀመርም የሚለው እንደምታውቁት አብይ አህመድ ሲንግል አውት ላይ አብይ አህመድ በፓርላማ ውጆ ነው የገባው። አማራ ክልል ሲገባ ጦርነት ለማድረግ 2 ዓመት ፈጀ። ጦርነት ኢኮኖሚ ይጠይቃል። በጀት አስይዞ ነው መከላከያ እዛ የሚወጋበት። የመከላከያ ምክር ቤት ምናምን ገለመል ወስነው ነው አማራ ጋር እንዋጋ ብለው የገቡት። አብይ አህመድ ሲንግል አውት ላይ ስልክ ደውሎ ብርሃኑ ጁላን አዘዘው። ብርሃኑ ጁላ እንከፍ ትከሻ አልባ ጀነራሎች አሉት፣ ሂዱ ተዋጉ አላቸው። ሄዱ ዛት። ስለዚህ ዝም ብሎ የሆነ ስርዓት መልክ ያለው ለማስመሰል የሚሞከር ነገር እኔ ብዙም ርቀት የሚወስድ አይደለም እና በእኔ እይታ ትርጉም አልባ ነው። በዚህ ሁኔታ የሚቀየር የተለየ ነገር አለ ብዬም አላምንም። ከዚህ ከተኩስ አቁም ከምናምን ስምምነት ጋር በተናጠል ተኩስ አቁም እንል ያሉበትም እስረኞች ይፈቱ የተባለበትም መንገድ ጉዳዩ ከአጀንዳ ጋር የተያያዘ ነው። አዲስ አበባን ቅድም ሰፋ አድርጌ ሄጀበታለሁ፣ ተደጋግሞ ይነሳል። እንግዲህ የአዲስ አበባ ህዝብ አሁን ጉዳዩ ከአዲስ አበባ ህዝብ ጋር ብቻ ሳይሆን መላው የኢትዮጵያን ህዝብ ያማከለ መሆኑ ግልጽ ሆኖ መጥቷል። ሁሉም አካል ቢያንስ ስርዓቱ ወዴት እየሄደ እንደሆነ የሚረዳው አዳነች አቤቤ አሁን ባወጣችው ህግ ነው። በአንድ በኩል የህግ የበላይነት የሚባል የለም፣ ህገ መንግስቱ የትም ተዘዋውሮ መስራት ይችላል ይላል። እሷ ደግሞ መስራት አይችልም፣ ነዋሪ ብለን እኛ መታወቂያ ከሰጠነው ውጪ መስራት አይችልም የሚል ነገር አውጥታለች። ህገ መንግስቱ ሂደህ ስራ ለመስራት መኖር አለብህ የሚል አስገዳጅ ድንጋጌ የለውም። 2 ቀን ስራ ሰርቶ ተመልሶ ሊሄድ ይችላል፣ እየተመላለሰ መስራት ይችላል። ቨርጂኒያ ስራ ለመስራት የቨርጂኒያ ነዋሪ መሆን አልገደድም። የትም ቦታ እኔ ካራቀኝ ለምን ከኢንዲያና አልመጣም? ከሚኒያፖሊስ ለምን አልመጣም? ለምን ከቴክሳስ በየቀኑ አልመላለስም? ምን አገባቸው? እኔን እስካልደከመኝ ከየትኛውም የኢትዮጵያ ክፍል ይምጣ አዲስ አበባ ላይ መጥቶ ኢትዮጵያዊ እስከሆነ ድረስ ያዋጣኛል የሚለው ያገኘው ስራ እንዳይሰራ ማን ነው? ለምንድን ነው የሚከለከለው? ምን ምክንያት? ለነዋሪ የሚሰጥ ነዋሪ የሚል መታወቂያ ያለው ፕሪቪሌጅድ የሚያገኝበት፣ ለምሳሌ የዋሽንግተን ዲሲ ነዋሪ የሆነ የሜዲኬድ ያገኛል። የዋሽንግተን ነዋሪ የሆነ ይሄ ኤክሰፕሽናል ስቴቱ ፈንድ በሚያደርገው ስራ ላይ ነዋሪ መሆኑን ያስገድዳል። የገቨርንመንት ስራ አዲስ አበባ ላይ ለመቀጠር የአዲስ አበባ ነዋሪ መሆኑን አስገዳጅ ነው ሊል ይችላል። የአዲስ አበባ አስተዳደር በጀት መድቦ በትምህርት ቤት ምገባ እያደረገ ነው። የዛ የምገባ ፕሮጀክት እነሱ ፈንድ የሚያደርጉትም ነው። ተጠቃሚ ለመሆን ለመማርም የዛ አካባቢ ነዋሪ መሆንህን ማረጋገጥ አለበት። ትክክል ነው። ፌርፋክስ ካውንቲ ላይ እዚህ በአገር ማለት ነው ተማሪ ለመሆን የፌርፋክስ ካውንቲ ነዋሪ መሆን አለበት። ቨርጂኒያ ውስጥ ሆነህ ቢሆን አሌክዛንደሪያ ነዋሪ ሆነ ፌርፋክስ መተህ ልትማር አትችልም። የዛች ካውንቲ ነዋሪ ስትሆን ትምህርት ቤት ትገባል። ስራ ግን በቃ ለመኖር የሚያስፈልገውን ስራ ለማግኘት እነሱ ሰብሲዳይዝ የሚያደርጉት መንግስት በሚያወጣው በጀት ላይ የዛች አካባቢዋ ነዋሪ መሆንን ይጠይቃል ሊሉ ይችላሉ ነው። ይህ ከዛ ፕሪንሲፕል ውጪ ነው፣ ከህግ ውጪ ነው። እና ዳነች የወሰኑት ሌላ መልክ ያለው ሰው ኢትዮጵያውያን በሙሉ ይሄ እንዴት ይሆናል የሚል ጥያቄ ማንሳት የሁሉም ድርሻ ይመስለኛል። የአዲስ አበባ ነዋሪነትንም በዚሁ መጠን እንግዲህ እነሱ ካልፈቀዱልህ ነዋሪ ስለማትሆን ነዋሪ ልሁን ብለህ ጥያቄ ስታቀርብም ዞር በሊድ ከዚህ ነው የምትባለው።
እንደው የእውነት ይሄ የህዝባችን መከራ እንድታዩት ብቻ አንድ ነገር ላንሳና ላብቃ። አሁን እንደምታውቁት በየቦታው ጦርነት ነው። ስርዓቱ ፈርሷል እንደምታውቁት። በአዴን ስንት ወረዳ ነው የተቆጣጠረው? ኦሮሚያ ውስጥስ የሽመልስ አብዲሳ አገዛዝ ስንት ወረዳ ነው የተቆጣጠረው? በርካታ ወረዳዎች በታጣቂዎች ቁጥጥር ስር አሉ እንደምታውቁት በየቦታው። ከጦርነቱ ሁኔታ የሸሹ ደግሞ ሰላም አንጻራዊነትም ቢሆን ወጥተን እንገባበታለን ብለው ወደ አሰቡት ወደ አዲስ አበባ ይመጣሉ። አሁን ከየትኛው ወረዳ ነው ሂዶ? የለም እኮ ወረዳ አስተዳዳሪ ሁሉ አዲስ አበባ ሆቴል ተይዞለት ነው የሚኖረው፣ ወይ ባህር ዳር በብዙ ጥበቃ ሆቴል ተይዞለት ነው የሚኖረው። የወረዳ አስተዳዳሪ ሸሽቶ ሆቴል ተይዞለት ሲኖር ነዋሪው ሸሽቶ አዲስ አበባ ሲገባ መታወቂያ ሲጠይቃቸው ከኖርክበት መሸኛ ይዘና ይሉታል። የሚኖርበት ቦታ ሂዶ መሸኛ የሚጠይቅበት አካባቢ አይደለም። ማስተዳደርም ምናምን የሚለው ፈርሷል። ሂዶ ከፋኖ መዋቅር ፋኖ ከሚያስተዳድራቸው ቦታዎች መሸኛ ይዞ ቢመጣ የፋኖ ወዳጅ ተብሎ የሚታሰር የሚገደል ነው። በእውነት ምን ይሁን የአማራ ህዝብ? እናቶችን አስቧቸው፣ አዛውንቶች አስቧቸው። ከጦርነቱ ሁኔታ በመራቅ አዲስ አበባ እየኖሩ ያሉትን አስቧቸው። መኖር ተከለከሉ። የት ይሄዱ? ይሄ ስርዓት እኮ ማብቃት አለበት። እንዲያበቃ መስራት ይጠበቃል የሚባለው እኮ ህዝብ ከዳር እስከ ዳር የሚያርፍበት እፎይታ የሚያገኝበት ሁኔታ እንዲፈጠር ነው። እና የአራት ኪሎም የአስመራና የመቀሌ ፖለቲካ ትኩሳት ወቅታዊ ሁኔታ በሚል ርዕሰ ጉዳይ እንግዲህ በእኔ በኩል የማነሳቸው እነዚህ ነው። ከፋኖ አንጻር ተስማምቶ አንድ ሆኖ አቅጣጫን አስተካክሎ መሄድ የሚለው ያው በተደጋጋሚ ስለተነሳ ብዙ የሌለበት አልፈልግም። ሁሌም የምለው ግን አንድ ተመሳሳይ ነገር ነው። ሲቻል ሲሆን ሰብሰብ ብሎ ተነጋግሮ ሴንትራል ኮማንድ ይዞ አንድ ሆኖ ፕላን አውጥቶ ሮድማፕ ይዞ መጓዝ ነው። ይሄንን ማድረግ የማይቻልበት ሁኔታ ቢፈጠር ማንኛውም የጎንዮሽ ውርክብ ውዝግብና ምናምን ትቶ ሁሉም ባመኑበት ተደራጅቶ ነገር ግን በርካታ ክፍለ ጦር ሆነው ማዕከላዊ እዝ ሳይኖር በርካታ ብርጌዶች ሆነው በጋራ የሚጠረነፉበት ክፍለ ጦር ሳይኖር በየቦታው ስንትና ስንት ብርጌዶች እያሉ እርስ በርስ ጸብ አልነበረም። አንዱ ብርጌድ ከሌላው ተጋግዘው ነው የሚቀጥለው። ክፍለ ጦር ሲመጣ መተጋገዝ ነው የፈጠረው። ስለዚህ ፕላስ ነው ብለን እንውሰድ። እዝ ሲመጣ በርካታ እዞች ቢፈጠሩም ፕላስ ነው ብለን እንውሰድ። እየተናበበ እንዲሄድ በጣም በብርጌድ ደረጃ ሺህ የነበረው ሰብሰብ ብሎ በክፍለ ጦር መቶዎች ከሆነ ሰብሰብ ብሎ በእዝ 6 8 7 5 4 ከሆኑ በድርጅት ደረጃ 2ም 3ም ከሆኑ አሁን ተበታትኖ ከነበረው ይልቅ የተሻለ ሸከፍ ብሎ መጥቷል ማለት ነው። ይሄንን ወሮ በላ የሆኑ ነውረኞች አይ እርስ በርስ ስራ ይሰጣል እሱ ስለማያዋጣ ደጋግመን ስላልነው አልመለስበትም። ስለማያዋጣ ተከባብረህ ተናበህ ተጋግዘህ ይሄ መውጫ መግቢያ የጠፋው ስርዓት እድል እንዳያገኝ በማድረግ የበኩልህን ብትወጣ የተሻለ ነው የሚል በሐሳብ ደረጃ ሐሳብ ነው ያለኝ። ይሄው ነው በእኔ በኩል። አመሰግናለሁኝ።